ሰላም ዛሬ ይዤላችሁ የመጣሁት 100 የወርቅ ሳንቲሞችን ስላጠው ስግብግባ ነጋዴ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ጀምሩት። ነገርየው እንዲህ ነው። በአንድ ወቅት ፈጣሪ በሰጠው ጸጋ አመስግኖ የሚያውቅ አንድ ስስታም ነጋዴ ነበረ። ከዕለታት አንድ ቀን ለንግድ ሥራ ከሄደበት ገበያ ወደ ቤቱ ሲመለስ 100 የወርቅ ሳንቲሞች ይጠፉበታል። ነጋዴውም በአካባቢው ለሚገኙ ማህበረሰቦች 100 የወርቅ ሳንቲም ያገኘ ካለ ወርታውን ከፋይ ነኝ እያለ ቢለፈልፍም ሊያገኘው አልቻለም። አንድ ቀንም ተስፋ ቆርጦ ቤቱ ቁጭ ብሎ እያለ አንድ ልብሱ የቆሸሸ ገጽታው የተጎሳቆለ ሰውዬ የነጋዴውን ቤት አንኳኳ። በርም ተከፍቶ ወደ ሳሎን ቤቱ በመግባት የመጣበትን ጉዳይ እንዲህ ሲል አስረዳው። ጌታዬ 100 የወርቅ ሳንቲም መንገድ ላይ አግኝቼ ነበረ። ባለቤቱም እርሶ እንደሆኑ ተነገረኝ። ምንም እንኳን የዕለት ጉርሻ የሌለኝ ድሃ በሆንም የሰውን ንብረት አልመኝም። ስለሆነም የወርቁን ሳንቲም ይዤልዎት መጥቻለሁ በማለት የሚሰጠውን ጉርሻ ምን ሊሆን እንደሚችል በልቡ አሰበ። ችግሩ የተፈጠረው እንግዲህ እዚህ ላይ ነው። ነጋዴውም ይህን ሲሰማ በአንድ የፊቱ ተለዋወጠ። አንተ እንዳልከው 100 የወርቅ ሳንቲም ብቻ አይደለም የጠፋብኝ፣ በአጠቃላይ የጠፋብኝ የወርቅ ሳንቲም መጠን 125 ነው። ስለዚህ 25 የወርቅ ሳንቲም አስቀርተህብኛል። አሁን ሌላ ጣጣ ሳይከተልብህ 25ቱን ሳንቲም መልስልኝ ሲል አስፈራራው። ምስኪኑ ሰውዬም ከቅንነት ተነሳስቶ ያደረገው ነገር ያላሰበውን ጣጣ ስላመጣበት እጅጉን ተጨነቀ። ጌታዬ እኔ ያገኘሁት ይሄን ብቻ ነው። ምናልባት ሌላ ቦታ ወድቆብዎት እንዳይሆን እምልልዎታለሁ። እኔ የእርሶን ገንዘብ አልወሰድኩም በማለት ሊያስረዳው ሞከረ። ይሁንኑ እንጂ ሀብታሙ ነጋዴ አእምሮ በጥቅም ታውሮ ምንም አይነት የርህራሄ ስሜት ሊያሳየው አልቻለም። ይህ ስግብግብ ነጋዴም 25 የወርቅ ሳንቲም ወስዶብኛል በሚል ከሰሰው። ድሃው ሰውዬ ከዳኛ ፊት ቀርቦ እንዲህ ሲል ተከራከረ። ክቡር ዳኛ፣ ከ100 የወርቅ ሳንቲም ውጭ ሌላ ነገር አላገኘሁም። አግኝቷል የሚል ምስክር ከተገኘ ግን የሚሰጠኝን ቅጣት በጸጋ ለመቀበል ዝግጁ ነኝ ሲል ተናገረ። በዚህም ጊዜ ጉዳዩን ይመለከቱ የነበሩ ዳኞች ጠፋ የተባለውን የወርቅ ሳንቲም መጠን ምን ያህል እንደሆነ ቀደም ብሎ መረጃ ደርሷቸው ስለነበረ የሚከተለውን ውሳኔ አስተላለፉ። ውሳኔውም እንዲህ የሚል ነበር። ተገኘ የተባለው የወርቅ ሳንቲም 100 ብቻ ነው። እርሶ የተከበሩ ከሳሽ ጠፋብኝ እያሉ ያሉት ደግሞ 125 ነው። ስለዚህ 100 የወርቅ ሳንቲም የእርሶ ሊሆን አይችልም። ምናልባት 125 የወርቅ ሳንቲም የወሰደ ሰው እስኪገኝ ድረስ ይጠብቁ። አሁን የተገኘው ሳንቲም ግን ትክክለኛ ባለቤቱ እስካልተገኘ ድረስ ላገኘው ሰው እንደሚሰጥ ወስነናል የሚል ፍርድ ሰጡ። በመጨረሻም ዳው ሰውዬ ሀብት በሀብት ሆኖ ሲመለስ፣ ስግብግቡ ነጋዴ ደግሞ ባዶ እጁን ለመመለስ ተገደደ። አተርፈ ባይ አጉዳይ ይሉታል። ይሄ ነው። እናም ወዳጆቼ ሆይ የኛ ያልሆነን ነገር መመኘት ዙሮ ዙሮ ኪሳራ እንጂ ምንም ትርፍ የለውም። ይህ ቻናል ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።